ሰላም እንዴት ሰነበታችሁ? ዛሬ ደግሞ የምናየው ያለፉትን ሁለት ሴሽን ቲዮሪቲካል የሆኑዎቹን ፓርቶች ለማየት ሞክረን ነበር። በዛሬው ደግሞ የምናየው እንዴት አድርገን የተማርነውን ነገር ፕራክቲካሊ እንደምንጠቀም ነው ማለት ነው። ስለዚህ ፊግማን ብሬክዳውን አድርገን እንዴት ዲዛይን እንደምናደርግ እናያለን። ይሄ ዳውንሎድ ያላረጋችሁ ካላችሁ ግሩፕ ላይ ያለ እሱን ዳውንሎድ አድርጉ። እዚህ ላይ እንደምናየው የመጀመሪያው ኢንተርፌስ ላይ እዚህ ጋር ፊግማ ዲዛይን፣ ፊግማ ጃም፣ ስላይድ ባዝ፣ ሳይት እና ሜክ የሚል አለ። ለጊዜው እኛ እንደ ዲዛይን ዩአይ ዩኤክስ ላይ እንደሚሰራ በዲዛይን ላይ ነው የምሰራው። ነገር ግን ፊግማ ጃም የሚባለው ዲያግራሞችን ለመሳል፣ ስላይድ ደግሞ ቅድም እኔ ባስተማርኩበት ስላይድ ያያችሁ ከሆነ በፊግማ ስላይድ ነው የሰራሁት። ፊግማ ባዝ ደግሞ ለማርኬቲንግ ዲዛይን፣ ፖስተር፣ ሶሻል ሚዲያ ላይ ፖስት የምትሰሩ ከሆነ ለዛም ያገለግላችኋል። ፊግማ ሳይት ኦልሬዲ ዌብሳይት ዲፕሎይ እንድታደርጉ ይረዳችኋል። ሜክ ደግሞ ከፕሮምፕታችሁ ተነስታችሁ ዲዛይን እንድትሰሩ ይረዳችኋል ማለት ነው። በዚህኛው በኩል የምናያቸው እዚህ ጋር አካውንታችሁ አለ። ሎጊን ማድረጋችሁን አትርሱ። እዚህ ጋር ቲም ዳርክ እናድርገው። እሺ፣ ስለዚህ እዚህ ጋር ፕሮፋይላችሁ ማኔጅ ማድረግ ትችላላችሁ። አዲስም አካውንት አድ ማድረግ እንዲሁም ሎግ አውት ማድረግ ትችላላችሁ ማለት ነው። ኮሚኒቲ ላይም ስንመጣ እንዴት ነው አይ ቲንክ ይሄ ነገር ላይት ቲም ላድርገው። ስለዚህ ኮሚኒቲ ላይ ስንመጣ ደግሞ ከዚህ በፊት ሌላ ዲዛይነሮች የሰሩት ስራዎችን የምታገኙበት ቦታ ነው ማለት ነው። ለምሳሌ ቅድም ፊግማ ሜክ ያልኳችሁ ኦልሬዲ ዴቨሎፕ የተደረጉ በፕሮምፕት እዚህ ጋር ማግኘት ትችላላችሁ። ዌብሳይት ቴምፕሌት ከዚህ በፊት የተሰሩ በፊግማ ሳይት ላይ እነዚህን ቼክ ማድረግ ትችላላችሁ። ዋየር ፍሬም ቼክ አድርጉ ብያችኋለሁ። ዋየር ፍሬሞችንም እንደዚህ እየከፈታችሁ ቼክ ማድረግ ትችላላችሁ ማለት ነው። እሺ፣ እዚህ ጋር ደግሞ ድራፍት ምንል እዚህ ጋር የምንድነው የምናያቸው አንትኖች ናቸው። አንድ አካውንት ወይም እንደ ፕሮጀክቶች ናቸው ማለት ነው። ስለዚህ እነዚህን እየቀያየራችሁ ኦር አዲስም አድ ማድረግ ትችላላችሁ። ድራፍት የሚለው ላይ አዲስ ዲዛይን ክሬት ለማድረግ ነው። ኦል ፕሮጀክታችሁ የሚገኝበት ነው ማለት ነው። ሌላኛው ሪሶርስ የሚለው ሪሶርሶችን አክሰስ የምታደርጉበት፣ ኦልሬዲ ደግሞ ተሳስታችሁ ዲሊት ያደረጋችሁት ፋይል ካለ ትራሽ ውስጥ ታገኛላችሁ ማለት ነው። ስለዚህ አዲስ ፋይል እንዴት ነው ክሬት ማድረግ የምንችለው ስንል እዚች ጋር ፕላስ ምልክቷን በመንካት እንዳልኳችሁ እነዚህን ሁሉ ክሬት ማድረግ ትችላላችሁ። እዚህ ጋር ድሮፕ ዳውን ታደርጉና ኦልሬዲ እኔ እንደ ድራፍት መጠቀም ስለመፈልግ ድራፍት የሚለውን ነካና ኒው ዲዛይን እላለሁ ማለት ነው። እሺ፣ ስለዚህ ፊግማን ስከፍቱ የመጀመሪያ የሚመጣላችሁ ይሄ ነው። ስንት አይነት ነገሮች አሉ። እዚህ ጋር የፋይላችሁ የምታገኙበት ፓናል አለ። እዚህ ጋር ደግሞ ቱል ባሮች አሉ። እዚህ ጋር ደግሞ ፕሮፐርቲ አለ ማለት ነው። የኛው ሳይድ ፕሮፐርቲ ነው ማኔጅ የምናደርገው። እዚህ ጋር ሁለት አለ፣ አሴት እና ፋይል የሚል አለ። አሴት እና ፋይል ላይ ምንድነው አዲስ ለምሳሌ እዚህ ጋር ፔጅ 1 የሚለውን ላንዲንግ ፔጅ ብንለው ከዛን እዚህ ጋር የሆነ ነገር ብንሰራ ከዛን ደግሞ ድጋሚ ሌላ ፔጅ መስራት ከፈለጋችሁ ዳሽቦርድ መስሩ ከሆነ ደግሞ ልክ እንደ ብሮሰር ታብ እንደማለት ቁጠሩት፣ ኦርጋናይዝ እንዲሆን ዳሽቦርድ። ስለዚህ እዚህ ጋር ደግሞ ሌላ ዳሽቦርድ አይነት ከሰራችሁ ስቀያይሩ የተለያየ ታብ እንደመቀየር ነው ማለት ነው። ስለዚህ ፋይላችሁን በዚህ መልክ በፔጅ ኦርጋናይዝ ማድረግ ትችላላችሁ። ሌየር የሚለው ያው እነዚህ ናቸው። እሺ፣ ወደ መጀመሪያው እንመለስና አሴት ላይ ስንመጣ አሴት ላይ ላይብረሪዎችን አክሰስ የምታደርጉበት ነው። ስለ ዲዛይን ሲስተም ከዚህ በፊት እንዳወራ ነው ፕሪሜድ የሆኑ ዲዛይን ሲስተሞች አሉ። ለምሳሌ እዚህ ጋር ካላንደር፣ ፎርምስ፣ ለምሳሌ ፎርምስ እንዲያርጌ እንዲባረክ እንደዚህ አይነት ነገሮችን አክሰስ ማድረግ ትችላላችሁ ማለት ነው፣ ፕሪሜድ የሆኑ ዲዛይኖችን። እናም እንዲሁም ስለ ኮምፖነንት እና ቫሪያብል ስንማር እዚህ ጋር ይመጣሉ። እነሱም በኋላ ቼክ እናደርገዋለን። እንመለስ። ቱልባሮቹ ላይ ስንመጣ ስንት ቱልባሮች አሉ? ይሄኛው የሙቭ ማድረጊያ ሃንድ ቱል እና ስኬል አለ። ምንድናቸው? እያንዳንዱን ዲቴይል ናቸው። ለመጀመሪያ ከምን እንጀምር? ከሙቭ እንጀምር። ባይ ዲፎልት ፊግማ በሙቭ ነው እንትን የሚለው። ለምሳሌ ሬክታንግል ክሬት ላድርግና ሙቭ ሳረግ ኦብጀክቱን ማንቀሳቀስ ማለት ነው። ራይት አሁን ሌላም ዝም ብዬ እንዲል ጨምርና ሙቭ ሳረግ ምንድነው የምፈልገውን ኦብጀክት እንዳንቀሳቀስ ይረዳኛል። ሁለተኛው ደግሞ ሃንድ የምንለው ወይም ኤች ሾርትከት ሙሉ ኦብጀክቱን ሙሉ ፔጁን ነው የሚያንቀሳቅሰው። ቪ ሲሆን የምንፈልገውን ኦብጀክት ነው የምናንቀሳቅስበት። ኤችን ስንነካ ግን በሾርትከቱ ሃንድ ቱልን ምንድነው የሚያደርገው ሙሉ ፔጁን። ወይም ደግሞ ሾርትከቱ ሌላኛው ስፔስንም መጠቀም ትችላላችሁ ማለት ነው። ስፔስንም ነክታችሁ እንዲህ ማድረግ ትችላላችሁ። እሺ፣ ቀጣዩ ስኬል ነው። ስኬል ደግሞ ማለት ምንድነው
ፕሮፖርሽኑን ጠብቆ ዊድዝ እና ሄቱን ፕሮፖርሽን ጠብቆ እንዲያድግ ማለት ነው። ከዛ በፊት አሁን ይህንን ለማሳደግ ብፈልግ ስኬል ለማድረግ ብፈልግ ዝም ብዬ እንዲባረግ አይታችኋል። ኤክስም ዋይም ዳይሬክሽን ራንደምሊ ነው የሚያድገው። ነገር ግን በኬ ካረኩ ወይም ስኬል ካረኩ ፕሮፖርሽኑን ጠብቆ ነው የሚያድገው የሚቀንሰው። ይሄ ለሬክታንግል ብቻ ሳይሆን ቴክስትም ኢቭን ለምሳሌ ሄይ ብዬ በጽፍና እሱን ስኬል ማድረግ ኬ ነክቼ ስኬል ባደረገው ፕሮፖርሽኑን ጠብቆ ነው። ነገር ግን በቪ በኖርማሉ ቢሆን እንትኑ ነው የሚሰፋው፣ ቦክሱ ነው የቴክስት ቦክሱ ነው የሚሰፋው። እሺ ስለዚህ እኚህን ጨርስን ማለት ነው። ሁለተኛ ላይ ስንመጣ የፍሬም ሴክሽን ነው። ፍሬም ሴክሽን ላይ 3 አሉ፣ ፍሬም ሴክሽን እና ስላይስ የምንላቸው ማለት ነው። ፍሬም የምንለው ሁልጊዜ አንድ ፕሮጀክት ስንጀምር በፍሬም ነው የምንጀምረው። ምን ማለት ነው? ለምሳሌ ኤፍን ስነካ እዚህ ጋር አይታችኋል፣ ፕሮፐርቲው ተቀየረ። መጀመሪያ እንዲህ ነበር። ኤፍን እዚህ ፍሬም ውስጥ ስገባ ግን ምንድነው መስራት የምትፈልጉት? ለምሳሌ የሞባይል አፕ የምትሰሩ ከሆነ የሞባይል አፕ ዲዛይን እዚህ ጋር ያሉ ሊስቶች፣ እንደገና ደግሞ ታብሌት፣ ዴስክቶፕ እያለ ሁሉንም ያማርጣችኋል። እናንተ የምትፈልጉትን ታስገባላችሁ ማለት ነው። ኦር ደግሞ ሌላኛው ኦፕሽን እዛው እንትን ላይ ፍሬም ላይ እንዳለ እንዲ ድራግ አድርጋችሁ በምታደርጉ ሰዓት የፈለጋችሁትን ፍሬም ክሬት ማድረግ ትችላላችሁ ማለት ነው። ከፈለጋችሁ እዚህ ጋር ዊድዝ እና ሄት የሚለው ፕሮፐርቲ ፓናል ላይ መታችሁ በ100/920 በ1080 አድርጋችሁ እንደዚህ አይነት የዌብሳይት እንትን መስራት ትችላላችሁ ማለት ነው። እሺ ሌላኛው ከፍሬም ቀጥሎ ያለው ሴክሽን ነው። ሴክሽን የሚባለው እኔ አብዛኛውን ጊዜ የምጠቀመው ነገሮችን ኦርጋናይዝ ለማድረግ ነው። ለምሳሌ ይሄ ሎጊን ፔጅ ከሆነ ፍሬም ትላለች። እንዲያርጋችሁ ፍሬም ሴሌክት ስታደርጉ ታይትል ሰጥታላችሁ። ለምሳሌ ሎጊን ፔጅ ትላላችሁ። ከዛ ሞባይል አፕ የምትሰሩ ከሆነ ከለሩን ቀይረው ትንሽ አያችሁ። ይሄ ሎጊን ፔጅ ነው ብላችሁ ነገራችሁን ፋይሎቻችሁን ኦርጋናይዝ ለማድረግ ማለት ነው እንዲያርጋችሁ። ከዛን ይሄ ደግሞ ሳይን አፕ ፔጅ ነው፣ ሳይን አፕ። ስለዚህ ሴክሽን ለምን ይጠቅመናል? ነገሮችን ኦርጋናይዝ ለማድረግ ማለት ነው። ከፈለጋችሁ ሌላኛውን መንገድ እንዲህ ማድረግ ትችላላችሁ። ኤስ ሺፍት እና ኤስ ነክታችሁ ፍሬም እንዲያርጋችሁ አርጋችሁ ይሄኛውም ሎጊን ፔጅ ብላችሁ እንትን ማለት ትችላላችሁ ማለት ነው። እንደዚህ አይነት ኦርጋናይዝ ማድረግ ትችላላችሁ። ሰሌክሽን ወይ ሴክሽን ማለት ነው። እሺ ስላይስ ላይ ስንመጣ ታች ያለው ኤስን ወይም ስላይስ ምንድነው ጥቅሙ? የምትፈልጉትን ቦታ ስላይስ ለማድረግ ለመቁረጥና ኤክስፖርት ለማድረግ ይጠቅማችኋል። ምን ማለት ነው? ለምሳሌ አሁን እዚህ ጋር ዝም ብለን የሆነ ነገር እንሳል እስቲ። አሁን ይህንን ሴክሽን ኤክስፖርት ማድረግ ብፈልግ ምንድነው ማድረገው? ኤስን ወይም ደግሞ እዚች ጋር ስላይስ ነክቼ እንዲያርጌ እንዲካረኩ በኋላ አይታችሁ ከሆነ የሆነ ላይን ይሰራል አይደል? ስለዚህ ያንን ላይ ነክታችሁ እዚህ ጋር ኤክስፖርት የሚላለ ከዛን ፒኤንጂ በይሄኛው ኤክስፖርት ስታደርጉ ምን ያህል መልቲፕላይ ይሁን ነው። ምን ማለት ነው? ሳይዙ 1 እጥፍ 2 እጥፍ የምትፈልጉትን ኤክስቴንሽን ትመርጣላችሁ። ፒኤንጂ ኤክስፖርት ስትሉት ለምሳሌ ዳውንሎድ ውስጥ እንዲቀመጥ ከፈለኩ ዳውንሎድ፣ ከዛን እንትን ውስጥ ዳውንሎድ ውስጥ ሴቭ ይሆናል ማለት ነው ይሄ ሴክሽን። እሺ ቀጣይ የምናየው የሚሆነው ምንድነው? ሼፖችን የምናገኝበት ነው ማለት ነው። ይሄ እዚህ ጋር ሬክታንግል፣ ላይን፣ አሮ የፈለጋችሁትን ድሮ ማድረግ ትችላላችሁ። ለምሳሌ ሬክታንግል እንበል። ሬክታንግል ሾርት ከቱ አርን በመንካት እንደዚህ ማድረግ ትችላላችሁ። ኢሊፕስ ከፈለጋችሁ ደግሞ ኦን በመንካት መስራት ትችላላችሁ። ሾርት ከቶች አሉት፣ ያው ከጎን አለ። እነዚህን በመስራት ሼፖችን መስራት ትችላላችሁ። ሌላኛው ፔን እና ፔንስል የምንለው ነው። ፔን የሆነ ፖሊገን የሆኑ ስትራክቸሮችን ሜቢ እዚህ ውስጥ የሌሉ ሼፖች ካሉ በራሳችሁ መስራት ከፈለጋችሁ እንዴት ነው የምታደርጉት? ፔንን በመንካት ፒን ወይም ሾርት ከት እንዲያርጋችሁ ፈልጉትን ዲዛይን መሳል ትችላላችሁ ማለት ነው። ከዛን ፊልም አርጋችሁ እንዲህ አይነት ነገር መስራት ትችላላችሁ። ደብል ክሊክ ስታደርጉ ደግሞ ሌላ ፕሮፐርቲ ይሰጣችኋል። ደብል ኖርማሉ እንዲህ ሲሆን አያችሁ፣ ኖርማል እንዲህ ነው። ነገር ግን ደብል ክሊክ ስታደርጉት
እንደዚህ ከስተማይዝ ማድረግ ትችላላችሁ ዲዛይናችሁን ማለት ነው። እሱ ብቻ ሳይሆን ቦርደር ራዲየስም መስጠት ትችላላችሁ እንዲያደርጋችሁ። እሺ ቀጣዩ የሚሆነው ፔንስል ነው። ፔንስል ድሮ ለማድረግ ነው ራይት። እሺ ቀጣዩ ቴክስት ነው። ቴክስት ደግሞ ያው ቴክስቶችን ለመጻፍ ነው ማለት ነው። ኦኔክስ ራይት። እዚህ ጋር እንዳልኳችሁ የፕሮፐርቲ ፓናል ነው። ፕሮፐርቲ ፓናል ላይ ታይፖግራፊ የሚለው ስር ፎንታችሁን ከስተማይዝ ቦልድ የመሳሰሉትን ማድረግ ትችላላችሁ። ሳይዙን መቀነስ ማሳነስ ትችላላችሁ። ሌተር ስፔስ ነው ይሄ፣ እንደዚህ ማስፋት ማጥበብ ትችላላችሁ። ሌላኛው ደግሞ መልቲፕል የሆነ ላይን ሲኖረው ለምሳሌ ኦኔክስ ዲዛይን ብዬ እዚህ ጋር ይሄ 100% የሚለው እንዲሳርግ በእንትኖቹ በፓራግራፉ መካከል ያለውን ስፔስ ማለት ነው። እሺ ሌላኛው ደግሞ ከስር ያሉት እዚህ ጋር ሌፍት አላይመንት፣ ይሄ ሴንተር አላይመንት ያደርግላቸዋል። ትንሽ ስፔስ እንስጠው። ይሄኛው ሌፍት አላይመንት ያደርገዋል እያለ እነዚህን ፕሮፐርቲዎች ቼክ ማድረግ ትችላላችሁ ማለት ነው። እሺ ፎንትን መቀየር ከፈለጋችሁ ይሄው እዚህ ጋር ኢንተርን የሚላለ ሜቢ ደግሞ አዲስ ፎንት እናንተ ኢንስታል ካደረጋችሁ ፎንት እዚህ ውስጥ ነው የምታገኙት። ኢንስታል ባዩ ይሄ ኦል ፎንት ታገኛላችሁ። እዚህ ጋር በፖፑላር የሆኑ ፎንቶች የጉግል ቫሪያብል ፎንቶች እያለ ማግኘት ትችላላችሁ ማለት ነው። ስለዚህ ሌላ ጊዜ ፎንት ማኑዋሊ ዳውንሎድ ካደረጋችሁ የምታገኙት ኢንስታል ባዩ የሚለው ውስጥ ነው ማለት ነው። እሺ ሌላኛው እዚህ ጋር የምናየው ኮሜንት ነው። ይሄ ኢምፖርታንት ነው። ከዴቨሎፐሮች ጋር ስትሰሩ ለምሳሌ አንድ ሞባይል አፕ እንደዚህ ሰርታችሁ ኮሜንት መጻፍ ከፈለጋችሁ ሌላ ሰው እንዲያነበው ከፈለጋችሁ ሲን ወይም እችኛዋን በመንካት ለምሳሌ this is a login ፔጅ ብላችሁ እንዲያርጋችሁ ሰብሚት ማድረግ ትችላላችሁ ማለት ነው። ሌላኛውም ኦፕሽን እንዲያርጋችሁ ስጽፉ ሰውየውን ማስገባት ትችላላችሁ። ሜንሽን ለምሳሌ አትነክታችሁ እዚህ ጋር አትነክታችሁ ለምሳሌ ከዚህ እዚህ ኢሜል ውስጥ ያሉትን ሰዎች ለምሳሌ ሻሎም ከሆነች ሻሎምን በማስገባት እዚህ ጋር ፈልጉትን ነገር አስገብታችሁ ስትልኩ በኢሜይላቸው ይደርሳቸዋል ማለት ነው። እና ኢሜጅም ደግሞ እንደዚሁ ማስገባት ቅድማውን ስላይስ ያደረግነውን ኢሜጅ አያችሁት መጻፍ ትችላላችሁ ማለት ነው ራይት። ከዛን ሰውየው ማየት ሲፈልግ ኮሜንቱን ሲነካው እንደዚህ አይነት እንትን ያያል ማለት ነው። እሺ ሌላኛው እዚህ ጋር የምናየው አክሽን እንለዋለን ወይም ደግሞ ብዙ ፕለጊኖችን የምናገኝበት ነው ማለት ነው። ለምሳሌ እነዚህ ላጥፋቸው። እዚህ ጋር ችግሩ ሲፈታ ኮሜንቱን ማጥፋት ከፈለጋችሁ ሪዞልቭ የምትላለች እሷን በመንካት ማጥፋት ትችላላችሁ። እሺ ይሄኛው ፕለጊን የሚለው ላይ ስንመጣ ብዙ ፕለጊኖች አሉ ሰርች የምታደርጉት። ለምሳሌ አይከን በፈልግ እዚህ ውስጥ አይከንን ራሴ ድሮ አላደርግም። ለምሳሌ የምንድነው ኮሬክት ወይም ራይት አይከን መስራት ከፈለኩ ፍሮም ስክራች እንዲያረኩ ራሴ መስራት አይጠበቅብኝም እንዲያርጌ ምናምን ማለት ነው። ስለዚህ ምንድነው ማድረገው ሁሉንም ዲፎልት ራሴ ከምሰራ ኦልሬዲ ፕሪሜድ ይሆናሉ። እዚህ ውስጥ ገቡና ፕሌግን ኤ ፕለጊን ኤንድ ዊጀት ሚላለ እዚህ ውስጥ ለምሳሌ ፌዘር አይከን የሚለውን እናስገባው። ስነካው እዚህ ጋር ያሉ አይከኖች አሉ ማለት ነው። ለምሳሌ ባክ በተን ስነካ ያው እዚህ ውስጥ ያወጣልኛል። አውጥታችሁ መልሳችሁ ታስገቡታላችሁ። ከዛን ሌላም እንደዚህ ታይትሉ ስሙ ከመጣ ፍሬም ውስጥ አይደለም። ስለዚህ አውጥታችሁ ድጋሚ ያስገቡት፣ መጥፋት አለበት ፍሬም። ሶ እንደዚህ አድርጋችሁ ምን መስራት ትችላላችሁ ማለት የፈለጋችሁትን አይከን ማስገባት ትችላላችሁ። ለምሳሌ ሆም ብላችሁ ናቪጌሽን ባር እንስራ። ሆም ሶጥተን እናስገባዋለን። ከዛም ፕሮፋይል ወይም ዩዘር ብንል ዩዘር እንዲያረጋችሁ ከዛን ሌላም ምን አለ ብቻ ራንደምሊ ነው ያስገባሁት። ይሄንን እንደዚህ በማድረግ መጠቀም ትችላላችሁ ማለት ነው። ስለዚህ እዚህ ውስጥ አይከን ብቻ አይደለም በጣም ብዙ ፕሮፐርቲዎች አሉት። ለምሳሌ ፎቶሾፕን አክሰስ ማድረግ ከፈለጋችሁ እዚህ ጋር ይሄኛው እንትን አለ። በዚህኛው ፎቶ ላይ መጠቀም ትችላላችሁ። አይከኖች ጂተር በጣም ብዙ አሉ። እነሱን በሌላ ጊዜ እናያለን። እሺ እዚህ ጋር የምናያቸው ሌላኛው ፊግማ ላይ በቅርብ አዲስ ከመጣው ፊውቸር መካከል ድሮ ማድረጊያ ነው።
አርት ምናምን አይነት ድሮይንግ የሚመቻችሁ ካላችሁ እሱንም መስራት ትችላላችሁ ማለት ነው። እንዲህ ያደረጋችሁ የምትፈልጉትን ሼፕ ፕሮፐርቲውን እዚህ ጋር ማኔጅ ማድረግ ትችላላችሁ። ራይት እዚህ ጋር የምትፈልጉትን ብሩሽ መምረጥ ትችላላችሁ። ያው የኛ ፎከስ አይደለም አሁን ላይ፣ ግን ጀስት እነዚህ መጠቀም ትችላላችሁ ማለት ነው። ከዛን ወደ እዚህ ላይ መመለስ ወደ ኖርማል ፊግማ ዲዛይን ላይ ማለት ነው። ይሄኛው ደግሞ ለዴቨሎፐሮች ነው። ፕሪሚየም ካላችሁ አይ ቲንክ ቼክ ማድረግ ትችላላችሁ። እሺ ስለዚህ ይሄንን ቱልባር አየን ማለት ነው። ሌላኛው እዚህ ጋር ያለውን ፕሮፐርቲ ደግሞ እዚህ ጋር ያለው ፕሮፐርቲ ላይ ስንመጣ የመጀመሪያው እዚህ ፊግማ ዲዛይን ላይ እዚህ ጋር ይሄንን ስነካ ፊግማ ዲዛይን ላይ ያሉትን ሰዎች ማየት እንችላለን። አሁን እኔ ብቻ ስለሆንኩ በረከት ዳንኤል ይላል። ሌላ ሰዎች ቢገባ ስማቸው ዝርዝር ይመጣል ማለት ነው። እዚህ ዲዛይን ላይ ከረንትሊ እያዩ ያሉ ሰዎች ካሉ። ሌላኛው ሀድል ማድረግ እንችላለን። ይህንን በማብራት አይ ቲንክ እዚህኛው ላይ አይቻልም፣ ግን በኢዱኬሽናል ፕላን ካላችሁ ወይም ፕሪሚየም ከከፈላችሁ ቮይስ ቻት ማድረግ ትችላላችሁ ማለት ነው። እዚህ ጋር ይሄኛው ፕሌይ በተን የምናየው ፕሮቶታይፕ የምንለው ነው። ይህም በሰፊው እናያለን ለሌላ ጊዜ። ሌላኛው ደግሞ የሰራችሁትን ዲዛይን ፋይል፣ ለምሳሌ የሆነ የሚያምር ዲዛይን ሰራችሁን በል ሰራችሁ፣ ከዛ ለሰው ሼር ማድረግ ፈለጋችሁ ዲዛይናችሁን ማለት ነው። ስለዚህ እንዴት ነው እዚህ ሼር የምትለው በተን ነክታችሁ ኮፒ ሊንክ ብላችሁ ሊንኩን ለሰውየው ፔስት ታደርጉለታላችሁ ማለት ነው። ኦኬ እዚህ ጋርም እንትኑን ማስተካከል ትችላላችሁ። አይ የሚለውን ኤኒዋን የሚለውን ኦንሊ ኢንቫይትድ ፒፕል ፓስወርድም ማስቀመጥ ትችላላችሁ። እንደገና ደግሞ ኢምቤድድም ኮዱን ኮፒ ማድረግ ትችላላችሁ ማለት ነው። እሺ ከዛ በታች የምናያቸው እዚህ ጋር ዲዛይን እና ፕሮቶታይፕ የሚል አለ። ቅድም እዚህ ጋር ፕሮቶታይፕ ሌላ ጊዜ እናያለን ያልኳችሁ ወይም በኋላ። ይሄ ዙም ኦፕሽኑ ነው። ምን ያህል ዙም ይሁን ዙም አውት የሚለውን የምታዩበት ነው ማለት ነው። እሺ ይሄኛው እዚህ ጋር ደግሞ ምንም ነገር ሳትነኩ ባዶ ላይ ፔጅ ብሎ የፔጁ ከለር ነው ይሄ ባክግራውንዱን ከለር መቀየር ጥቁር ምናምን ማድረግ ትችላላችሁ። ቪዚቢሊቲውን እንደዚህ ማድረግ ትችላላችሁ። እንደገና ቫሪያብል ስታይሎችን ክሬት ማድረግ ትችላላችሁ። ቫሪያብል እና ስታይል በሌላ ሴሽን ምናያቸው ይሆናሉ ማለት ነው። እሺ ስለዚህ ይህንን መልሰው ወደ መጀመሪያው። እሺ ስለዚህ እነዚህን ፕሮፐርቲ አየን። አሁን ደግሞ አንድ ሬክታንግል እናርግና ፍሬም ክሬት እናርግ። መጀመሪያ ፍሬም ክሬት ለማድረግ ምንድነው ብያችኋለሁ። እዚህ ጋር ወይም ኤፍ ሾርት ከት የሆነ ፍሬም ክሬት አደረግን። እሺ እዚህ ፍሬም ውስጥ አይታችሁ ከሆነ የሆነ ኦብጀክቶች ሬክታንግሎች ክሬት እናርግ። እሺ እንዴት ነው ሜቢ ኮንፊውዝድ ከሆናችሁ እንዴት ኮፒ እንዳደረኩ ልንገራችሁ። ሾርት ከቱ የምፈልገውን ኦብጀክት ነካልና አልትን ኮፒ ለማድረግ ነው። አልትን አንድን ኦብጀክት ነክታችሁ አልት ነክታችሁ ድራግ ስታደርጉት እንትን ታደርጉታላችሁ ማለት ነው። መልቲፕላይ ታደርጉታላችሁ ወይም ዱፕሊኬት ታደርጉታላችሁ። አልትና ሺፍትን ከነካችሁ ደግሞ ምንድነው የሚሆነው? በኤክስ ወይም በዋይ ኮኦርዲኔሽን ላይ ነው ዱፕሊኬት የሚያደርገው። ወደ ላይም አያችሁ ስትሬት ነው። ወደ ላይ ካረኩት ደግሞ በዋይ ዳይሬክሽን ማለት ነው። ስለዚህ የምትፈልጉትን ነገር እንደዛ ዱፕሊኬትን ማድረግ ትችላላችሁ። ስለዚህ እዚህ ጋር የምናያቸው ሌሎቹ ፖዚሽን የምንላቸው ናቸው ማለት ነው። ወይም ባለፈው ሴሽን ላይ አላይመንት ብለን ያወራ ናቸው። አላይመንት ስንል እናስወጣቸውና እኚህ ከፍሬም ውስጥ እንዲህ ሳረገው አያችሁ በዚህኛው ጥግ ሆነ ማለት ነው። ወደዚህ ሳረገው በዛኛው ጥግ ቶፕ ላይ ማረግ ከፈለኩ እንደዚህ፣ ቦታ ማረግ ከፈለኩ እንደዚህ፣ ሴንተር ማረግ ከፈለኩ እንደዚህ። ስለዚህ እንዲህ ያረጋችሁ እነዚህን መጠቀም ትችላላችሁ ማለት ነው ቦታቸውን። ኢቨን ሌላ ፍሬም ራሱ ውስጥ በፍሬም ውስጥ ፍሬም መስራት ትችላላችሁ። ለምሳሌ እዚህ ውስጥ ፍሬም ሰራው። ኦኬ ከዛን እዚህ ውስጥ አስገባውና ሌፍት ሳደርገው አያችሁ ቀይ እንትን እንዲታይ የሆነች ላይን ልስራበት። ይሄንን እንዲህ ሳደርገው ላይ ሴንተር እንደዚህ ማድረግ ትችላላችሁ ማለት ነው። እሺ ስለዚህ እኛ እዚህን ፕሮፐርቲ አየን ማለት ነው። ይሄኛው ማኑዋሊ እንትኖቹን ማዞር ማንቀሳቀስ ነው። ኤክስ እና ዋይ ኮኦርዲኔሽን ላይ እንዲህ ማድረግ ትችላላችሁ፣ ወደ ላይ እና ወደ ታች።
ይሄኛው ስንመጣ ደግሞ ሮቴሽን ነው። በዲግሪ እንዲያረጋችሁ እንት ማለት ትችላላችሁ ማለት ነው። ስለዚህ ዲፎልት 0 ላይ እንተዋለን። ካልሆነ ደግሞ በዲግሪ በቁጥር ካልፈለጋችሁ በ90 ዲግሪ ሮቴት እንዲያደርግላችሁ ማለት ነው። ቆይ አሁን ይሄንን በእንትን አድርገው ሮቴት ሲያደርግ መወር እንድናየው። አሁን ይሄንን ይዩት፣ አያችሁ በ90 ዲግሪ ይሽከረከራል ማለት ነው። ሌላኛው ደግሞ ፍሊፕ ማድረግ ነው። ድጋሚ አሁንም እችን ክሬት እናድርግ። ፍሊፕ ማድረግ ማለት አያችሁት እዚህ ጋር ሆሪዞንታሊ እና ቨርቲካሊ ፍሊፕ ማድረግ ይቻላል። ቆይ ይሄንን እንድናየው በሌላ ኦፕሽን ነው በኋላ አሳያችኋለሁ። ቆይ ይሄንን አያችሁ ፍሊፕ ማለት አሁን ይሄንን እዚህ ጋር መጥቼ እንዲሳረገው ኤክስ ዋይ ኮኦርዲኔሽን ላይ ፍሊፕ ያደርጋል። ይሄኛው ደግሞ እንደዚህ ብናደርገው እሱንም ፍሊፕ ያደርገዋል ማለት ነው። እሺ ሌላኛው እዚህ ጋር የምናየው ሌአውት ነው የሚለው። ሌአውት ማለት የኦብጀክቱ ዊድዝ እና ሄቱን ከፈለጋችሁ እናንተ እንዲያርጋችሁ እንዲማረክ ትችላላችሁ። እንዲህ ማስፋት ወይም መመለስ ወይም ደግሞ እዚሁ ላይ ዊድዙን በራሳችሁ እንዲመጨመር ትችላላችሁ። ይሄኛውንም እንደዚህ ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ እዚህ ጋር ሎክ ምትላለች። በሁለቱም ዳይሬክሽን ሎክ ሬሾን እንትን እንዲላችሁ ከፈለጋችሁ አስፔክት ሬሾ እንዲጠብቅ ከፈለጋችሁ ይሄን ካበራችሁ ኤክስን ሲጨምሩ ዋይም አብሮ ይጨምራል ማለት ነው በሁለቱም ዳይሬክሽን። ይሄን ባጠፋው ግን ሆሪዞንታሊ ብቻ ነው የሚያድገው ማለት ነው። እሺ ከታች የምናየው ደግሞ አፒሪያንስ ይላል። አፒሪያንስ ላይ የመጀመሪያ እዚህ ጋር አንደኛው ማጥፋት ነው፣ ቪዚቢሊቲውን እና ቪዚቢሊቲውን ማምጣት ነው። ከዚህ ከጎን የምታየው ደግሞ ብሌንድ ኦፕሽን የምንለው ነው። ይሄ ሞር ሂሮ ሴክሽን ላይ ምናምን በጣም ኢምፖርታንት የሆነ ነው። በኢሜጅ ብናደርገው አሪፍ ነው። እሺ ቆይንም በኋላ አሳያችኋለሁ ብሌንድ ኦፕሽንን። ከዛን ከታች የምናየው አፒሪያንስ ነው። እዚህ ላይ ደግሞ ኦፓሲቲውን፣ ኦፓሲቲ ማለት ቪዚቢሊቲ መጠኑን ማለት ነው። ለምሳሌ አሁን ይሄንን ጥቁር ላድርገውና የሆነች እንዲያርጌ ቀይ ነገር ክሬት ላድርግ። ከዛን አሁን እንዲያርጌ እቺ ቪዚቢሊቲዋ እንዲሳረግ ይታያል አይታይ የሚለውን ይቀንስልናል ማለት ነው። እሺ ከሱ ጎን ደግሞ ያለው ሌላኛው እዚህ ጋር ይሄ ቦርደር ራዲየስ ወይም ኮርነር ራዲየስ እንለዋለን። እንዲሳረገው አያችሁ ሰርክልን መስራት ይችላል ማለት ነው እንዲያያርኩ። ሌላኛው ኦፕሽን ደግሞ እዚህ ጋር በመምጣት የሆኑ ዶቶች አሉ፣ እነሱን እንዲህ ስታረጉ ሰርክል ይሰራላችኋል ማለት ነው። እሺ ሌላ ኦፕሽን ደግሞ ልንገራችሁ። እዚህ ጋር አያችሁት እዚህ ጋር በሁሉም ሳይድ ነው ቦርደር ራዲየሱ የሚቀንስላችሁ። እዚህ ጋር ስንመጣ ግን አንዱን ፓርት ብቻ ያውን ቶፕ ሌፍቱን ብቻ ከፈለጋችሁ እንዲህ ትመልሱታላችሁ። ከዛን ይሄኛውንም ዜሮ ማድረግ ከፈለጋችሁ እንዲያርጋችሁ የተለየ አይነት ሼፖች መስራት ትችላላችሁ ማለት ነው። ራይት ከዛን ይሄንን ሜቢ ዱፕሊኬት ብታረጉት የሆነ ፍሊፕ አደርገዋለሁ። አያችሁት ቅድም የተማርነው ፍሊፕ። ከዛን ሁለቱን ሰሌክት አደረጋችሁና የተለያዩ ኦብጀክቶችን ሰሌክት ማድረግ ከፈለጋችሁ መልቲፕል ከሆኑ ምንድነው የምታደርጉት? አንዱን ነክታችሁ ሺፍትን ተጭናችሁ ቀጣዩን ንኩት አንድ ላይ ይነካላችኋል ማለት ነው። ከዛን ይሄንን ወደ ታች አወርደዋለሁ። ከዛን እዚህ ጋር ፍሊፕ አደርገዋለሁ። ሳደርገው ሰም ሶርት ኦፍ የሆነ ነገር መስራት እንችላለን ማለት ነው። እሺ እንመለስ። ከዛን ቀጣይ የምናየው እንትን ነው ፊል ነው። ፊል ማለት የኦብጀክቱ ከለር ምንድነው የሚለው ነው። ለምሳሌ እዚህ ጋር እንዲያረጋችሁ መቀየር ትችላላችሁ የምትፈልጉትን ከለር። ትናንትና ስናወራ ስለ ኮንትራስት አውርተን ነበር። ኮንትራስት ላይ 4.5 በላይ መልቲፕል ይሁን አክሰሲቢሊቲው እንዲታይ ብያችሁ ነበር አይደል? ከዛ በታች ከሆነ ግን ኮንትራስቱ አይታይም ስላችሁ የነበረውን ፊግማ እንዴት እንደሚረዳችሁ ላሳያችሁ። እቺኛዋን አይታችሁ ከሆነ እናንተ ላይ ጠፍቶ ሊሆን ይችላል፣ ግን እቺኛዋን ኦን አድርጓት። ከዛን ኤኤ አክሰሲቢሊቲ ኮንትራስት ስታንዳርድ ሚት አድርጓል ይላል አይደል? ከዚህ በታች እንዲባረገውስ አያችሁ ምን ይላል? ኮንትራስት ስታንዳርድ ኖት ሚት። ምክንያቱም ህጉን አልጠበቀም ማለት ነው። ለቪዚቢሊቲ አሪፍ የሆነ ኮንትራስት አይደለም። ስለዚህ ከዚህ መስመር ውጪ ነው መጠቀም የምትችሉት ከለር ኮንትራስት አሪፍ የምትሉትን ለማግኘት። እሺ ስለዚህ ከለር እናወራን ማለት ነው።
ከዛ በላይ ግን ከላይ የተለያዩ እንትኖች እያየን ነው። ይሄ ሶሊድ ከለር እንለዋለን። ሶሊድ ከለር ማለት አንድ ከለር ነው። ሌላ ግሬዲየንት ከለር መጠቀም ከፈለግን አያችኋት እችን ግሬዲየንት ስንል ሌላ ከለር ከጎን መጣ ማለት ነው። ከዛ እነዚህ የሚንቀሳቀሱ ናቸው። እንዲያረጋችሁ መፈልጉትን ከለር ክሬት ማድረግ ትችላላችሁ ማለት ነው። አሁን እንዲያርጋችሁ ከዛን እዚች ጋር ሜቢ እንዲህ አርጋችሁ አዲስ ከለር መጨመር ትችላላችሁ። መሀል ላይ መታችሁ እንዲህ አይነት ነገር ክሬት ማድረግ ትችላላችሁ ማለት ነው። ራይት ከዛን ይሄንን ቅድም ቦርደር ራዲየስ ተምረናል። ትንሽ ቦርደር ትሰጡታላችሁ። ስለ ቴክስት ተምረናል። ቲም ነክተን 250 ብለን ከዛስ ሳይዙን መጨመር ከፈለግን ታይፖግራፊ ላይ ምናል እዚህ ጋር መተን ነው የምጨምረው። እንዲህ እናደርጋለን። ቦልድ መሆን እንዲሆን ከፈለግን እንዲህ ቦልድ እንላለን። ከዛ እንዲህ አድርገን ከዛን ዱፕሊኬትን ለማድረግ ሺፍት እና አልትን መንካት። ከዛስ አማውንት ከዛ ሳይዙን ለመቀነስ እንዲያረግን ብቻ የሆነ ነገር መስራት እንችላለን ማለት ነው። ይሄን ሁሉ ለምንድን ነው ያመጣሁት? ስለ ከለር እያወራን ምን ላይ ሊኒየር ላይ። ሌላኛው ኦፕሽን እዛው ሊኒየር ላይ ምን የሚባል ነገር አለ? ራዲያል የሚባል አለ። ራዲያል ደግሞ ማለት ክብ አይነት ነገር ነው። አይታችሁት እንደሆነ እንዲህ ነው። ዳርዳሩን ጥቁር ያደርገዋል። እዚህ ጋር ከለሩን መቀየር ትችላላችሁ። ከፈለጋችሁ እንዲህ ማድረግ ትችላላችሁ፣ ጥቁሩን ማድረግ ትችላላችሁ። እዚህ ጋር ሪቨርስ ማድረግ ትችላላችሁ፣ ወደ ውስጥ ሮቴት ማድረግም ትችላላችሁ። እንትኑ ራዲያሉን ማለት ነው። እሺ ሌላኛው አንጉላር ምንለው ነው። አንጉላር ምንለው ደግሞ እንደዚህ አይነት ነገር ነው። ይሄም ከለሮቹን እንደዚህ እንዲያረጋችሁ ማድረግ ትችላላችሁ። እዚህ ጋርም ከለሮቹን መቀየር ትችላላችሁ ማለት ነው። እሺ ቀጣይ የምናየው ዳይመንድ ምንለው ነው። ዳይመንድ ምንለውም እንደዚህ አይነት ነው። የተለያዩ ከለሮችን እየተጠቀማችሁ መጠቀም ትችላላችሁ። እሺ ከዛ በኋላ እዚህ ጋር የምናየው የከለሩ ኦፓሲቲ ነው። አያችሁት? ይሄኛው ከለሩን ኦፓሲቲ ነው። ከታች የከለሩ ኮድ ማግኘት ትችላላችሁ ማለት ነው። እሺ ከታች የምናየው ደግሞ ስትሮክ ምንለው ነው። ስትሮክ ማለት ደግሞ ምንድነው? የኦብጀክቱ ዳር ላይ የሚወጣ ስትሮክ መስሪያ አማርኛውን አምናሹር እዚህ ጋር ስትሮክ ፕላስ ታረጉበት እንደዚህ አይነት ነገር ይመጣል። ከዛን አይታችሁ ከሆነ የሆነች ትንሽ ነች። እሱን መጨመር ከፈለጋችሁ ዊድዙን እዚች ጋር መስመሯን እንዲስታረጉ እንዲህ። እዚህ ጋር ደግሞ ስትጨምሩ ኢንሳይድ፣ ሴንተር፣ አውትሳይድ ሚል አለ። ኢንሳይድ ስታረጉ ወደ ውስጥ ነው የሚያድገው እንትኑ ስትሮኩ። አውትሳይድ ስትሉ ወደ ውጪ ነው የሚያድገው ስትሮኩ። ሴንተር ስትሉ ደግሞ ቦዝ ሳይድ በሁለቱም በኩል ነው እያደገ የሚመጣው ማለት ነው። እሺ ከለሩንም እንደ ማንኛዎቹ መቀየር ትችላላችሁ ማለት ነው። ከፈለጋችሁ ግሬዲየንትን መጠቀም ትችላላችሁ ማለት ነው። እንዲያርጋችሁ ይሄንን ነጭ አርጋችሁ ኦፓሲቲውን ቀንሳችሁ ከዛ እንዲ ሙቭ ያረጋችሁ ይሄኛውን እንደ አይነት ነገር ክሬት ማድረግ ትችላላችሁ ማለት ነው። እሺ ሌላኛው ኢፌክት ምንለው ነው። ኢፌክት ምንለው አብዛኛውን ጊዜ አሪፍ ስራ ለመስራት ይጠቅማችኋል። ኢፌክት ፕላስ ነክታችሁ ከአራት በላይ ናቸው። ግላስ፣ ቴክስቸር፣ ኖይዝ፣ ባክግራውንድ ኖይዝ፣ ሌየር፣ ድሮፕ ሻዶ እና ኢነር ሻዶ ምንላቸው አሉ ማለት ነው። ስለዚህ እነሱን እያንዳንዱን እናያለን። እሺ የመጀመሪያው ኢፌክት ላይ ከእንደገና ልድገምላችሁ። አዲስ ሬክታንግል ክሬት እናደርጋለን። ከዛን ኢፌክት ጋር ከለር የለውም ፊል እንስጠው እንደዚህ እናርጋው። ከዛን ኢፌክት ጋር ትሄዳላችሁ። ኢፌክት ጋር ስትሄዱ ኢነር ሻዶ ወደ ውስጥ ሻዶ ማለት ነው። ወደ ውስጥ ሻዶ እዚህ ጋር ፖዚሽኖቹን ያሳያችኋል። ከኤክስ ዳይሬክሽን ወደ ጎን ይጨምር የሚለውን ከዋይ ዳይሬክሽን ይጨምር የሚለው ነው። ሌላኛው ደግሞ ብለር የሚለው ብለር ማድረግ ወይም ሻርፕ እንዲሆን ብለር ማድረግ ነው። ስፕሪድ የሚለው ምን ያህል ይሂድ ስፕሪድ ያርግ የሚለው ነው። እዚህ ጋር ደግሞ አይታችሁ ከሆነ ውስጥ ያለው ከለር ጥቁር ነው። ሌላ ከለር መጠቀም ከፈለጋችሁ በቀይ እንዲማረግ ትችላላችሁ። እዚህ ጋር ደግሞ ፐርሰንቱ ኦፓሲቲው ነው ምን ያህል ይታይ የሚለው ነው። ኦፓሲቲውን ሲጨምሩት ደግሞ ሞር ድምቅ ይላል ማለት ነው። ስለዚህ በዚህ አንድ ኤግዛምፕል እንስራ። ለምሳሌ አንድ
እንዲያርገም በተን አይነት ነገር እንስራ። በጥቁር እናርገው ኢፌክት ኢነር ሻዶ። ከዛን ይሄኛው ጥቁር ነው። ጥቁር ላይ ጥቁር ስለ ኮንትራስት አውርተናል። 1 to 1 አይደንቲካል ስለሚሆን በነጭ እናደርገዋለን። ከዛን ይሄንን እንጨምራለን። ከዛን ስፕሪድ ትንሽ ስፕሪድ እንዲያርግልን። ከዛን ብለሩን ትንሽ እንዲያርግ፣ ቪዚቢሊቲው ትንሽ እንጨምርለት። ከዛን ቦርደር ራዲየስ እንስጠው። ከዛን ስም እናስገባበት። ከዛን እንቀንሰው። አያችሁ ሲምፕል ኤግዛምፕል እንደዚህ አይነት በተን ሰራ ማለት ነው። በምን በኢነር ሻዶ። እሺ ቀጣይ ደግሞ ማን እናያለን? ድሮፕ ሻዶ የሚለው ነው። ድሮፕ ሻዶ ማለት ሻዶ መስሪያ ማለት ነው። ታችሁ ከሆነ ከቅድሙ ጋር ተመሳሳይ ነው። ኤክስ ኮኦርዲኔሽን አለ፣ ዋይ ኮኦርዲኔሽን፣ ብለሩ እንዴት ይሁን የሚለውን ማየት እንችላለን። አሁን ይሄን ነጭ እናደርገው። ከዛን ዚው ፕሮፐርቲ ላይ ተመልሰን እንዲህ ማድረግ እንችላለን። ከዛን ቪዚቢሊቲውን መቀነስ እንችላለን። ስለዚህ ድሮፕ ሻዶ ነው የሚሰራልን ማለት ነው። እንደነገርኳችሁ ከለሩንም መቀየር ትችላላችሁ፣ በቀይም ማድረግ ትችላላችሁ። እሺ ሶስተኛው ኦፕሽን ላይ ስንሄድ ደግሞ ኢፌክት ላይ ያለው ምንድነው? ሌየር ብለር እንለዋለን። ሌየር ብለር ምንድነው? ሌየሩ ብለር እንዲሆን ራሱ ኦብጀክቱ አያችሁት ብለር ሆነ። አሁን ብዙ ከለር እዚህ ላይ ግሬዲየንት እንጠቀም። እንዲናርክ የመጀመሪያውን ምን እናርገው? እንደዚህ አይነት ከለር እናርክ። ከዛን ሁለተኛውን ደግሞ እንደ አይነት ከለር እናርክ። ይሄንን ነክተን ሌየር ብለር ጋር ሄደን ሌየር ብለሩን እንዲህ ብንጨምር አያችሁ። ከዛ መሀልም ሌላ ከለር መጨመር ይችላል። እዚህ ጋር ኦሬንጅ። ስለዚህ እንደዚህ አይነት ኢፌክትን መስራት የምትችሉት በሌየር ብለር ነው ማለት ነው። ሌላኛው ዩኒፎርምና ፕሮግረስ ሚላል። ዩኒፎርም የሚለው ኦቨርኦል እንዳለ ነው ብለር የሚያደርገው። ፕሮግሬሲቭ የሚለው ደግሞ ከተወሰነ ጀምሮ ነው። አሁን አያችሁት እንዲያርጌ ብለሩን እንዲሳረገው የመጀመሪያውን ፓርት አይነካውም፣ ከታች ያለውን ግን ይነካዋል። ሌላ የሚያምር ኤግዛምፕል ላሳያችሁ። ሰርክል ክሬት አደርጋለሁ። ከዛን ጥቁር አደርገዋለሁ። አይ ቲንክ ስትሮክ ሰጠዋለሁ። ስትሮኩን ሳይዙን በጣም ጨምርበታለሁ። ውስጥ ያለውን ከለር አጠፋዋለሁ ማይነስ አድርጌ። ከዛን ኢፌክት ላይ ሄዳለሁ። ከዛስ ሌየር ላይ ሄዳለሁ። ከዛስ ፕሮግሬሲቭ ሚል አደርጋለሁ። ከዛን ኢንዱን 100% አደርገዋለሁ። ከዛን እንዲያርጌ ላይክ እንደዚህ አይነት የሚያምር እችላለሁ ማለት ነው። ከፈለኩ ደግሞ ሌላ ነገር ላሳያችሁ። እዛው ላይ አድ አደርግበትና ሌላም ድጋሚ ቴክስቸር ሚላል እሱንም እንዲህ መጨመር እችላለሁ ማለት ነው። ስለዚህ ብዙ አይነት ነገር ክሬት ማድረግ ትችላላችሁ ማለት ነው በዚሁ። እሺ ሌላ ኤግዛምፕል። አሁን ደግሞ ቀጣይ የምናየው ምንድነው? ባክግራውንድ ብለር። ባክግራውንድ ብለር ማለት ደግሞ ከጀርባ ያለውን ኦብጀክት ብለር እንዲያደርግልን ማድረግ ነው። ለምሳሌ እንትኖችን ክሬት እናርክ፣ የተለያዩ ኦብጀክቶችን ክሬት እናርክ። እሺ እነዚህ ከዚህ ናቸው። አሁን ይሄኛውን ሌላኛው ሾርት ከት ልንገራችሁ። ይሄ ነገር አይታችሁ ከሆነ ከፊት ለፊት አልመጣልኝም ሬክታንግሉ። እንዴት ነው ማምጣት የምችለው? ሾርት ከቱም እንደሆነ እስቲ ቆይ ይሄው እዚህ ጋር ብሪንግ ቱ ፍሮንት ስትሉት ፊት ለፊት ይመጣል ማለት ነው። ይሄን ደግሞ ራይት ክሊክ አድርጋችሁ ብሪንግ ቱ ባክ ስትሉት ከኋላ ይሆናል ማለት ነው። ከፈለጋችሁ እቺን አይተን ብቻ ወደ ኋላ ማረግ ከፈለጋችሁ ብሪንግ ቱ ባክ፣ ይሄኛውንም ብሪንግ ቱ ባክ። እሺ ስለዚህ ከኋላ ናቸው። አሁን ልናይ የፈለግነው ባክግራውንድ ብለር የሚለው ነው። ባክግራውንድ ብለር የሚለው ለማየት መጀመሪያ እንዳትሳሳቱ የምፈልገው ይሄኛውን አፒሪያንስ አይደለም መቀነሱት። ይሄኛው አይቀነስም። የከለሩ ጋር ትሄዱና ይሄኛውን እስከ ስንት አካባቢ 9 አካባቢ ታረጉታላችሁ ቪዚቢሊቲውን። ከዛም ባክግራውንድ ብለር ላይ ሄዳችሁ ይሄንን በጨመራችሁ ቁጥር ከኋላ ያለው ነገር ባክግራውንዱ ብለር ይሆናል ማለት ነው። ኦራይት ከዛ እንዲህ ያደርጋችሁ ከኋላ ያለውን ኦብጀክት ብለር ለማድረግ ነው ማለት ነው። እሺ ቀጣዩን ፕሮፐርቲ
ቀጣዩ ኢፌክት ላይ ያለው ደግሞ ማን ነው? ኖይዝ ምንለው ነው። ኖይዝ ምንለው አይታችሁት ከሆነ ያው እዚች ጋር አይን ሌላ ኤግዛምፕል ላሳያችሁ። ቆይ አይታችሁ ከሆነ አይን ምልክት አለች። አይኗን ሳጠፋት ቆይ ኖይዙ ላይ ኢፌክቱ ኖይዙን ሳጠፋ ኖርማሉ ሬክታንግል ነው፣ ግን ኖይዝ ሲኖርበት እንደዚህ አይነት ነው ማለት ነው። እንዴት ነው ኖይዙን ክሬት ያደረኩት? ከእንደገና ላሳያችሁ። መጀመሪያ ሬክታንግል አር ነክቼ ሬክታንግል ክሬት አደረኩ። ኢፌክት ላይ ሄድኩ። ከዛን እዚህ ላይ ሄጄ ኖይዝ ሚለውን ስነካ እንደዚህ ሆነ። ከዛን ይሄን አይታችሁ ከሆነ እንደዚህ ይሄንን እንዲህ ማኒፑሌት ማድረግ እችላለሁ። ይሄን እየቀየርኩ መልቲፕል እያላችሁ ፕሮፐርቲውን ማኔጅ ማድረግ ትችላላችሁ ማለት ነው። እሺ ቀጣዩ ላይ ደግሞ ማን ያለው ቴክስቸር ምንለው ነው። ቴክስቸር ደግሞ ምን አይነት ፕሮፐርቲ ነው ያለው? ተመልከቱት። እንደዚህ አይነት ነገር ክሬት ያደርጋል። ቆይ ላድመቀው ትንሽ እንዲታይ። ቴክስቸር ላይ እንዲህ ሳረገው እንዲህ አይነት ነገር ያሳያል ማለት ነው። ይሄኛውንም ደግሞ እንዲህ ሲጨምር እንደዚህ አይነት ፕሮፐርቲ ያለው ማለት ነው። ራይት። ስለዚህ የኖይዝ ይሄኛው ነው። እና ደግሞ እንትኑ እንዳይታይ ከፈለጋችሁ ጠርዙ ክሊፕ ማድረግ ትችላላችሁ። እሺ ቀጣይ የምናየው የሚሆነው ደግሞ ኢፌክት ፕሮፐርቲ ማን ነው? ግላስ ነው። ግላስ ማለት እንደ ቅድሙ የሆኑ ኦብጀክቶችን ኋላ ክሬት ላድርግ። እሺ ፊት ለፊት ላምጣው። ብሪንግ ቱ ፍሮንት የግላስ ፕሮፐርቲ ነው። ይሄ የአፕል ፕሮዳክቶች ላይ ብዙ ጊዜ የሚጠቀሙት ነው። አያችሁት? ዙም አድርጌ ላሳያችሁ። ቆይ እንደ ግላስ አይነት። ከዛም ፕሮፐርቲው ማኔጅ እናድርገው እዚህ ጋር ወይቹ እንዲህ በማድረግ ይሄንን እንዲህ በማድረግ ይሄንን ዴብዙን እያረጋችሁ እንዲህ ግላስ የሆነ ኢፌክት ክሬት ማድረግ ትችላላችሁ ማለት ነው። እሺ ስለዚህ ኢፌክት ላይ ያሉትን እንዳለ ጨርሰናል ማለት ነው። ሌላኛው ከታች የምናየው ኤክስፖርት የሚለው ነው። ኤክስፖርት ቅድም በስላይስ መጠቀም እንችላለን፣ ወይም ደግሞ የምፈልጉት ለምሳሌ ይሄንን እንትን የሆነ ነገር ሰራችሁ እዚህ ውስጥ እንደዚህ እናርጋቸው አንድ ላይ እንዲያርገን ይሄንን ነገር ሙሉ እንደ ኢሜጅ ኤክስፖርት ማድረግ ከፈለግን ሙሉ እንዲ ሴሌክት አድርገን ግሩፕ እናደርገዋለን። ኮንትሮል እና ጂ ወይም እዚህ ጋር ግሩፕ ሚል አለ፣ ግሩፕ ሴሌክሽን። ከዛን ኤክስፖርት ትሉታላችሁ። ፕሮፐርቲ ምን ያህል ታይም ሲጨምር የሚለው ነው። ከዛን በፒኤንጂ በየትኛውን ብላችሁ ኤክስፖርት ስታደርጉት እንትናችሁ ላይ ሴቭ ይሆናል ማለት ነው። እሺ ስለዚህ አጠቃቀሙን ይሄን አየን ማለት ነው። እሺ በቀጣይ ሴሽን ደግሞ ሌላ ፕሮቶታይፕን እንዴት መጠቀም እንዳለብንና አንድ ዌብሳይቶችን ሪፕሊኬት እያደረግን እናያለን። በዚህ ሴሽን ይሄንን ጨርሰናል። ቴንክ ዩ ኤቭሪዋን።